እራት በልተሃል? አይ ዛሬ ምሳ ጨቅ ነኝ። እንዴ ለምን እኔ እንሰራለን? ወይኔ ነገ ጾሜን መዋሌ ነው። ሽንኩርት የት ነው ቤብ? አለ ወይ ጉድ! ኢትዮጵያ ውስጥ ሰው ከወር እስከ ወር እንደ ልቡ መብላት የሚችለው እኮ ደቼ ብቻ ነው እንጂ ሰው ደሞዙ 3 ቀን ሲቀረው ከየት አመት ሆኖ ራት የሚበላው? አረ ማሪ ጎዳሽው። ቪታሚኑ ቆዳው ላይ እኮ ነው ያለው ማሪ። አታዩ ይሄ ለራስ ተበላሽቷል። አይ እህል ግፍ እንዳይሆንብን ብዬ እኮ ነው። የምን ግፍ ነው የምታወራው? እኔ እኮ ሽንኩርት አልወድም፣ ሲበዛ አልወድም። ወይ አስደነገጥከኝ እኮ። እኔንም አስደነገጥሽኝ እኮ። ምን እያደረክ ነው? አይዲያ መጣልኝ። አርት። ምን አርት ነው? ቲማቲም ቤት እንደሚያሳምር ታውቂያለሽ? ለበረሮ መድኃኒት ነው፣ ለብዙ ነገር። ስታየው እንዴት ነው ቤት? አረ የምን አርት ነው? ስጠኝና ምግቡን እንስራ። አረ እንደዚህ ቤቱን አሳምሮት እንዴ! ይኸውልሻኒ ምንድነው አንቺ በግማሽ ቲማቲም ወጥ ስሪና ሙያሽ ይታይ እስቲ። ዲሃኒ በስንጭሽ ነጭ ሽንኩርት ልትልጂ ጥፍርሹ ሽታው ተሰግስጎ መቼም አይልቅም። ልጬ ቀጥቅጬ አመጣልሻለሁ። ወይ ማሪ አንድ ወጥ ላይ 3 ፍሬ። ገበያ ከወጣሽ ቆይተሻል። መለኪያውን አመጣሁልሽ፣ እንዳይበዛም እንዳያንስም ቆንጆ መለኪያ ነች እቺ። እኔ ሲያንስ አይመቸኝም፣ የሚገርምሽ 2 አድርጌ ነው። እሺ ቤብ ቅቤስ የለም? እሱት ፍሪጅ ስለሌለ ቀልጦብኝ እኮ ነው። ጨመርሽ ልቆልፍልሽና ዘና ብለሽ ስል። እንዴ አልጨረስኩም እኮ እኔ ጨው አልቆልፍም እኮ። ጨው ያው ፊት ለፊት ክፍት እኮ ነው፣ እንዳለ ክፍት ነው። በርበሬስ? አልጫ አርጊው፣ አልጫ ለለውጥ ሰሞኑን በርበሬ ተቃጠለ።